ሰላም ሰላም እንዴት ናችሁ? እኔ ፈጣሪ የተመሰገነውን በጣም ደህና ነኝ። ዛሬ ብዙም ላወራችሁ አይደለሁም የመጣሁት። ሶ ከሆነ ትምህርት በኋላ ወደ ሐዋሳ መጥቼ ነበረ። ሐዋሳ ላይ የሆኑ ትንሽ ሶሻል ሚዲያ ማኔጅመንት ለመጀመር አስቤ ነበረ። ግን ብዙም አሪፍ አልነበረም። መጀመሪያ አካባቢ ግን አሪፍ ይመስል ነበረ። ሰው የማናገር ምናምን ያው ጀማሪ ስለሆንኩኝ ብዙም አልተሳካልኝም ማለት ይቻላል። አሁንም ግን አንዳንድ ነገሮችን ለማወቅ ጥረት እያደረኩ ነው እየሞከርኩኝ ነው ምናምን ነገር ግን ብዙም አይደለም እና ጨንቆኝ ነው ይሄን ቪዲዮ የቀረጽኩት እና ወደፊት አየው ይሆናል እንደዚህ ነበርኩኝ ምናምን እል ይሆናል ብዬ ነው የቀረጽኩት እና ወደፊት ጸጋ ካየኸው እና በጣም ጨንቆህ ነበር። እውነት ለመናገር እየጨነቀኝ ነው። ምን ማድረግ እንዳለብኝ አልገባኝም። በቃ ያለው መፍትሄ ወደ ቤት ለመመለስ እያሰብኩኝ ነው። ሐዋሳ መጥቼ ነበረ ሶሻል ሚዲያ ማኔጅመንት ለመጀመር ግን ብዙም ነገሮች ጥሩ እየሄዱ አይደለም። መጀመሪያ አካባቢ ጥሩ ይመስሉ ነበረ። ግን ያው በእኔ ጥፋትም ሊሆን ይችላል። ነገሮች ግን ጥሩ እየሆኑ አይደለም። አሁን መጨረሻቸው አካባቢ ለሳምንት ነው እሞክራለሁ ብዬ የመጣሁት። ኦልሬዲ ብርም እየጨረስኩ ነው እና ወደ ቤት ለመመለስ አስቤያለሁ። ይሄ ቪዲዮ ደግሞ እንደ ማስታወሻ እንዲቀመጥ እፈልጋለሁ። ሶ ሞክሬያለሁ የአቅሜን ግን የቀሩኝ ነገሮችም ነበሩ። እኔ የቀሩኝ ነገሮች የሉም ብዬ ነው ማለቴ በቃ ለመሞከር ነው ኦልሬዲ ተሳካም አልተሳካም ግን ለመሞከር ነው የመጣሁት። ለመሞከር በመጣሁበት ጊዜ የተወሰኑ ነገሮችን ለማወቅ ጥሬያለሁ፣ አውቄያለሁ። የቱ ጋር ነው የተሳሳትኩት፣ ሰውን በማናገር በማሳመን ላይ ነው የቱ ጋር ነው የሚለውን ነገርም የተወሰነ አውቄያለሁ። አብዛኛው ድርጅቶች ደግሞ የተያዙ ይመስለኛል። በጣም ተይዘዋል። ደግሞ ህጋዊ ከሆኑ ደግሞ የግድ ወይ ላይሰንስ ያስፈልጋል ወይም ውል ያስፈልጋል። ይሄንን ሁሉ ሳልዘጋጅ ነው መጥቼ የሞከርኩት። ግን እውቀቱ ነበረኝ። ምን እንደማደርግ አውቅ ነበረ። ፌስቡክ አድ፣ ቲክቶክ አድ እንዴት እንደሚሰራ አውቃለሁ። ገንዘቡም ነበረኝ፣ ብቃቱም ነበረኝ። ግን ነገሮች ጥሩ እየሄዱ አይደለም። አሁን በጣም ወደኋላ እየመጡብኝ ነው። ሶ ምን ለማድረግ ነው ያሰብኩት በቃ ወደ ቤት ልመለስና እንደገና በምን ሶሻል ሚዲያ ማኔጅመንት ስለዛ ነገር ትንሽ ቲክቶክ ላይ ማውራት ቢጀምር ጥሩ ነው ብዬ አስባለሁ። ሶ ያንን ቲክቶክ የራሴን አድ ብሰራ ጥሩ ነው ብዬ አስባለሁ። ሶ እንደዛ አድርጌ አስቤያለሁኝ ኦልሬዲ። ስለዚህ ነገ ወይ ከነገ ወዲያ ፈጣሪ ካለ ወደ ቤት እመለሳለሁ ወደ አቦስቶ ወይም ይርጋለም። ከዛ እዛ ተመልሼ ደግሞ ወይ ራሴን አጠናክሬ እመጣለሁኝ ወይ ፈጣሪ የቱ ጋር እንደሚያስቀምጠኝ አላውቅም። ስለዚህ የእሱን መንገድ እንጠብቃለን። ሶ እና ይሄ ቪዲዮ እንዲቀመጥ እፈልጋለሁ። እየጨነቀኝ ነው አሁን ላይ ብርም ጨርሻለሁ። ብር ጨርሻለሁ፣ ሞክሬያለሁ፣ ተሳስቻለሁ። ፌድ አድርጓል ኦልሬዲ ሶሻል ሚዲያ ማኔጅመንት ለመጀመር ያሰብኩበት ፌድ አድርጎ እና ምንም ማድረግ አልችልም። ግን ሞክሬያለሁ። ግን የሆነ መንገድ ግን አይጠፋም። ራሴን የሆነ ስራ ማገኝበት ወይም ስራ የምሰራበት የሆነ ነገር አይጠፋም። እስከዛ ግን መታገሌን እቀጥላለሁ። ያው ትግል አይቀርም። በህይወት እስካላችሁ ድረስ ትሞክራላችሁ። ሶ መጨረሻ ላይ ግን ያው ፌድ ያደርጋል። ኖርማል ነው። ህይወት ውስጥ የሚያጋጥም ነገር ነው። ከዚህ በፊትም ብዙ ነገር ፌድ አድርጎብኝ ያውቃል። ያን ያህል ማተር አያደርግም። ግን ያው ፌድ ስላደረገብኝ ትንሽ ደብሮኛል። ማናገር አልችልም፣ ሰውን በስርዓቱ ማናገር አልችልም። ግን ሌሎቹ ነገሮች በደንብ እችላለሁ። ቪዲዮ ኤዲት ማድረግ፣ መቅረጽ ምናምን በጣም ፐርፌክት ባልሆንም ግን እሞክራለሁ። ያው ከሙከራ ነው የሆነ ነገር የሚመጣው። ሆነም ቀረም ግን የሆነ መሳካቱ አይቀርም። በሆነ ምክንያት በሆነ ነገር ብቻ ይሳካል።
ፈጣሪ በረዳኝ ቁጥር እና ሁሉንም ነገር ለሱ ሰጥቻለሁኝ እና አንተ እርዳኝ። እኔ ግን እሄዳለሁ እሞክራለሁ መሞከሬን ግን አላቆምም። ባለኝ ነገር በተወሰነች አቅም ለመሞከር እሞክራለሁ የሆነ ነገር ለማድረግ እሞክራለሁ። ፈጣሪ ግን ከጎኔ ነው እና ሞከርኩ ፌድ አደረገ። ስለዚህ ኖርማል ነው በቃ ምንም ማድረግ አልቻልኩም። ወደ ቤት ነው የምመለሰው እንደገና ቤት ሄጄ ወይ እሱኑ በማስታወቂያ እቀጥላለሁ። ካልሆነ ደግሞ ሌሎች ነገሮችን ዩቲዩብ ላይ ታዋቂ ለመሆን ያው እውቅና ለማግኘት እሞክራለሁ። በሶሻል ሚዲያ ማኔጅመንት በዲጂታል ማርኬቲንግ እንደዛ ለማድረግ እሞክራለሁ። እና ፈጣሪ አላለውም እንግዲህ ወደ ቤት እመለሳለሁ። እና አንድ እስኪ ላፕቶፔን ላሳያችሁ። ይሄ ነበረ ላፕቶፑ ይቺን ነበረ የተጠቀምኩት የነበርኩት። እና ኦሬዲ ነገሮች ጥሩ እየሄዱ አይደለም። ስለዚህ ስራም ስላላገኘው ወደ ቤት ትቼ እመለሳለሁ ማለት ነው። እና ምንም ማድረግ አልቻልኩኝም። ስራ የማግኘት ኦፖርቹኒቲው ነበረ ግን ያው ጀማሪ ስትሆኑ የመናገር ሰውን የማሳመን ነገራችሁ በጣም ይወርዳል። ከዛ ሰውን አታሳምኑም ለዛ አያምኗችሁም ወይ ብር ታበዛላችሁ ወይ በደንብ ስራችሁን አታሳምኑም ለዛ ሰው። እና ብቻዬን አልነበረም ጓደኛዬ ነበረ። ነገሮች ጥሩ እየሄዱ አይደለም። እና ለሙከራ ሳምንቱም አላለቀም። አርብ መሰለኝ የመጣሁት አርብ ነው የመጣሁት ዛሬ ሮብ ነው። ነገ ሀሙስ ነው። ስለዚህ ነገ እወጣለሁ ብዬ አስባለሁ። ምክንያቱም ሄጄ እዛ ማስተካከል ያለብኝ ወይ ሌላ ነገር መሞከር ካለብኝ ሌላ ነገር እሞክራለሁ። ይሄ ግን ፌድ አድርጓል። እና ለሙከራም ነው መጀመሪያም ሀሳቤ ለመሞከር ነው የመጣሁት። እና ሞክሬያለሁኝ ጥሬያለሁ ባልልም ግን ሞክሬያለሁ። ግን ነገሮች መልካም አይደሉም ጥሩ አይደሉም። እና ወደ ቤት መመለሴ ነው። በሌላ ቪዲዮ በሌላ ጊዜ እንገናኛለን። ይሄን ያህል ስላያችሁኝ ደግሞ በጣም አመሰግናለሁ እና ፒስ